ሰላም ለእናንተ ይሁን የጎራሜል ቲዩብ ተከታታዮቻችን። ዛሬ በቪዲዮ መኪና ከቤንዚን ወይም ከዲዝል ወደ ጋዝ ሲኤንጂ ወይም ኤልፒጂ፣ ሲኤንጂ ማለት ኮምፕረስ ናቹራል ጋዝ፣ ኤልፒጂ ማለት ደግሞ ሊኩፋይድ ፔትሮል ጋዝ መቀየር ስርዓት ሙሉ በሙሉ እንመለከታለን። አሁን ባለው ሁኔታ የፔትሮል ወይም የዲዝል መኪኖችን ወደ ናቹራል ጋዝ መቀየር የመንግስት ማቅጣጫ እየሆነ ስለሆነ ከመቀየሩስ በፊት ወይም ደግሞ መኪኖችን በመሸጥ ወደ ጋዝ መኪና እንቀይራለን በማለት እየተዘጋጃችሁ ያላችሁ ከመቀየራችሁ ወይም ከመሸጣችሁ በፊት ይህንን ቪዲዮ ብትመለከቱት ጠቃሚ ይሆናል። ሀሳቡን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቻናላችንን አበረታቱልን። መኪናን ከቤንዚን ወይም ከዲዝል ወደ ጋዝ ልንቀይር እንደሚቻል እና ምን እንደሚያስፈልገን በዝርዝር እንወያያለን። ቪዲዮውን እስከ መጨረሻው ተከታተሉን። ጥያቄ ካላችሁ በአስተያየት መስጫ ቦክስ ላይ ማስቀመጥ ትችላላችሁ። እሺ፣ ወደ ሲኤንጂ ወይም ኮምፕረስ ናቹራል ጋዝ ወይም ደግሞ ኤልፒጂ ሊኩፋይድ ፔትሮል ጋዝ እንዴት የነዳጅ መኪኖችን ይህን በመጠቀም መቀየር እንደሚቻል በዝርዝር እናስረዳችኋለን። የተወሰኑ አርዕስቶች አሉ በዚህ ዙሪያ። ስርዓቱ እንዴት ይሰራል፣ ዋጋውስ ምን ያህል ይሆናል፣ ማን ሊቀይርልን ይችላል፣ ሌላው ደግሞ ጋዙን የት ልናገኝ እንችላለን፣ በኢትዮጵያ ውስጥ እውነት አለ ወይ የሚለውን ዝርዝር መረጃ በተከታታይ አቀርብላችኋለሁ። ስርዓቱ እንዴት ይቀየራል ወይም ይሰራል የሚለውን ለመናገር ያህል መኪናው በተለየ መሳሪያ ይቀየራል። ያ ማለት የጋዝ ታንክ ያስፈልጋል፣ ኮንቨርተር ወይም ሬጉሌተር ያስፈልጋል። ከዛ ደግሞ የኤሌክትሪክ ኮንቨርተር የምንለው እሱም ያስፈልገናል ማለት ነው። ዋጋውን በተመለከተ አሁን ባለው ሁኔታ 10,000 እስከ 35,000 ብር ድረስ ሊደርስ ይችላል። ይህም ደግሞ የመኪኖቻችን አቅም፣ ጉልበት፣ የምንጭነው የጋዝ ታንክ መጠን ይወስነዋል ማለት ነው። እሺ፣ ሌላው ስለ ፐርፎርማንሱ ስለ አቅሙ ለመናገር የጋዝ ሲስተም ከተዘረጋ በኋላ መኪናችን በነበረው አቅም ይቀጥላል ወይ የሚለውን ነው። መኪኖቻችን በበቂ ሁኔታ ባላቸው አቅም ይጓዛሉ። ግን ያው ከፔትሮል አኳያ ስናወዳድረው ስላይትሊ የተወሰነ የመቀነስ ፓወር የመቀነስ ነገር አለው ማለት ነው። ሌላው ዋጋ ነው። ዋጋው ከነዳጅ አንጻር ሲታይ በጣም ቅናሽ ነው። ስለዚህ መቀየር ይቻላል ማለት ነው። ሌላው አሁን በፔትሮል ሲስተም ያሉትን መኪኖች እየተጠቀምን ወደ ጋዝ ከቀየርን በኋላ ደስ የሚለው ነገር በፈለግነው ሰዓት ደግሞ ወደ ፔትሮል መቀየር እንችላለን ማለት ነው። በቃ ተበላሸ፣ አለቀለት ብለን የምንጥለው ነገር አይደለም ማለት ነው። ሞተሩ ራሱ ሆኖ በዛው ሲስተም እንዲቀጥል ማድረግ ይቻላል ማለት ነው። ሌላውና ትልቁ ቁም ነገር ማን ነው ይህን ነገር ሊያደርግልን የሚችለው የሚል ነው። አሁን ባለኝ መረጃ ኢትዮጵያ ውስጥ ጥቂት የሚባሉ በጣት ሊቆጠሩ የሚችሉ ይህን ሲስተም የሚሰረኩ ካምፓኒዎች አሉ። ሰርቲፋይድ መሆናቸውን ቼክ ታደርጋላችሁ። እነማን እንደሆኑ ደግሞ እኔ እገልጽላችኋለሁ። አንደኛ ሲሊንደሩን ኢንስቶል የሚያደርግ እንደ ጊዮን ጋዝ ያለ ካምፓኒ አለ። ጊዮን ጋዝ እውነት ይህንን ሲኤንጂ ወይም ኤልፒጂ ኢንስቶል ያደርግልናል ወይ፣ በትክክል ኳሊፋይድ ነው ወይ የሚለውን ደግሞ እናንተ ማረጋገጥ ይጠበቅባችኋል ማለት ነው። ሌላው ደግሞ ወደ ባለሙያ ስንሄድ አንደኛው ላይት ጋዝ ትሬዲንግ የሚባል አድራሻውም ወደ ላንች አካባቢ ያለ ነው።
በዚህ ነገር ላይ ቆይተውበታል። ስለዚህ እነሱን በማማከር ወደ ስራው እንዲገቡላችሁ ማድረግ ትችላላችሁ። ሌላው ደግሞ ጆኒ ጀነራል አውቶ ካር ሜንቴናንስ ኤንድ አሰምብሊ የሚል አለ። ኢትዮጵያን ስታንዳርድ ኦቶሪቲ አጠገብ ነው። ስለዚህ እዛ በመሄድ ወይም ደግሞ በመደወል ስልካቸውን ፈልጉና በመደወል የሚያስፈልጋችሁን ነገር ከነሱ ማግኘት ትችላላችሁ ማለት ነው። ሌላው እንደ ቲፕ የማቀርብላችሁ ነገር እነሱ ልጠይቋቸው የሚገባው ሰርቲፋይድ ናቸው ወይ የሚለውን ማወቅ አለባችሁ። ሴፍቲውን በጠበቀ መልኩ ኮንቨርት ያደርጋሉ የሚለውን መረጃ ትጠይቋቸዋላችሁ። ሌላው ደግሞ ጋዙ ካለቀ በኋላ ሪፊል የማድረጊያ ቦታ መኖሩን እሱንም ማረጋገጥ ይኖርባቸዋል። ሌላው ደግሞ ዋንስ ይህን ኢንስቶል ካደረጉ በኋላ እንመልስ ወደ ቀድሞ ቦታ ይመለስልን የሚል ጥያቄ ብታቀርቡላቸው ፈቃደኝነታቸውን ወደ ቀድሞ የነዳጅ ሲስተም ሊቀይሩላችሁ ወይ ፔትሮል ወይም ደግሞ ዲዝል ሲስተሙን እንደነበረ እንዲቀጥል ያደርጉላችኋል። ይህንንም መጠየቅ ይኖርባችኋል ማለት ነው። ሌላው ደግሞ ያው ውል መዋዋል ይኖርባችኋል። ዋራንቲ መውሰድ ይኖርባችኋል። ጊዜውን በስንት ጊዜ ውስጥ እንደሚያደርሱላችሁ፣ አንድ ነገር ቢከሰት ሪስታብሊሽ የማድረግ ነገር ኃላፊነቱ የሚወስዱ መሆኑን ይህንን ነገር ዲል ማድረግ ይኖርባችኋል ማለት ነው። ሌላው መኪናው ቀድሞ የነበረ ችግር ካለበት በደንብ አስፈትሻችሁ የኢንጂናችሁን ሁኔታ ቼክ አድርጋችሁ የአሁኑ አዲሱን ሲስተም መጠቀም አለባችሁ ማለት ነው። ቀድሞ ያለ ችግር ካለ ችግሩ እንደነበረ ነው የሚቀጥለው ማለት ነው። ስለዚህ ችግሩ ቀድሞ ተቀርፎ ወደ አዲሱ ሲስተም እንዲቀየር የተሻለ ነው እላለሁ። ይህን ያህል ሰዓት ስለጠበቃችሁን፣ ስላዳመጣችሁ፣ ስለተከታተላችሁኝ በጣም አመሰግናለሁ። ለሌሎች አድማጭ ተመልካቾቻችን እንዲደርስ ላይክ፣ ሼር፣ ኮሜንት በማድረግ ሀሳብ አስተያየታችሁንም በማድረስ እንድትጠቀሙበት ወይም ሌሎች እንዲጠቀሙበት ብታደርጉልን የተሻለ ይሆናል። በጣም አመሰግናለሁ።